ስሜ አዳነች ጫላ ይባላል። ያው የቲክቶክ ስሜ ደግሞ ኤባፍቱ። ኤባፍ ማለት ደግሞ በረከት ናት። የ9 ዓመት ልዩ የሆነች ቆንጆ ለምድር ሁሉ ስጦታ የሆነች ልጅ ነው ያለች። በጣም ነው የምታምረው፣ በጣም ነው የምወዳት። የሲፒ ተጠቂ ናት። የ30 ቀን ቻሌንጁን የጀመርኩት ትልልቅ ቲክቶከር የሚባሉ ትልልቅ ዩቲዩበር ትልልቅ ሚዲያ ያላቸው ሰዎች እኛን እንደንትን ነው የሚያስቡት፣ የምንደርስ አይመስላቸው። ስለዚህ አንቺ ደግሞ ስታመጪው እወጣለሁ ብዬ ተቀላቀልኩት ማለት ነው። ስለ ራሴ መቻሌን አልችልም ነበር የሚመስለኝ ድሮ። መቻሌን ነው የተማርኩት። ለኔ ከባድ የሆነብኝ ያው እናት በመሆኔ መጠን ቅዳሜና እሑድ እንግዳ ይመጣል። ልጆች ከትምህርት ቤት ነው ያሉት። ዝም በሉ ተው ምናምን ማለቱ በቃ እሱ ነው ቻሌንጅ ያደረገኝ። የመጨረሻ ሳምንቱ ቅዳሜ ነው። ቅዳሜው በቃ ጭንቅላቴ ልፈነዳ ስል ምን አለበት ብቀርስ ባቆምስ አልኩና ከዛን ቴዳ ማታ የሚያስተምረኝ ነገር አለ። እሱን ነገር አስታወስኩት። ምንም ብመጣ ምን ተወጡ ድፍረት ተማሩ ስለኝ ወደ አስፋልት ወጥቼ መስራትን እንዳለብኝ ተማርኩ። ሰራው ማለት ነው። በአንድ ቃል መግለጽ እንኳን ይከብዳል። ጨረቃችን ናት የኛ ጨረቃ፣ ምታበራ ኮከብ የሆነች ምታምር ቆንጅዬ ጨረቃ ብያታለሁ ባጭሩ። አዎ በደንብ ነው የምመክረው። ለምን ብትሉ ራሳችሁ አንደኛ ሌላ ቦታ እንደምናየው ለራሳቸው ለሌላ ፔጅ ነው ቻሌንጅ የሚያደርጉ። ይሄ ግን ለራሳቸው ነው ቻሌንጁንም ለራሳቸው ቲክቶክ ቪዲዮም ራሳቸው ጋር ሁሉም ነገር ራሳቸው ጋር ስለሆነ ኮሚኒቲ መፍጠሩ ራሱ አንድ ነገር ነውና ይሄን ጨረቃ ሳይፈሩ ነገ ዛሬ ሳይሉ ዛሬ ነው ጀምሮ ባላቸው እጅ ላይ ባላቸው ነገር ማይክ ምናምን እኔ እስካሁን ማይክ አልተጠቀምኩም፣ የለኝም። ስልክም የቪዲዮን ጥራት ቪዲዮ ገብቶ ባዩ ጥራት የለም እና ሳይፈሩ በእጃቸው ባለ ማቴሪያል መጀመር መለወጥ። በስተመጨረሻ ማመስገን የምፈልገው ፈጣሪዬን ነው ለዚህ ደረጃ ያደረሰኝ። ከዛ አልፎ ደግሞ አሁን ወደ 50,000 ሊገባ ነው። 50,000 ፎሎወሮችን አመሰግናቸዋለሁ። ስም ከጠራው ታኮርፉኛላችሁ፣ እራሷ ጨረቃዋ ጨምሮ ማለት ነው። ስለዚህ ዝርዝር ውስጥ አልገባም። ሁላችሁንም አመሰግናቸዋለሁ።